ቀበሌ አንዳስ ጎጡሽን አፋኑ ነው ደጎሌ ሻለቃ ባደርኝ ነግዳ ማርያም ውጊያ ገብቼ ነው አሉ ሻለቃ ደጎሌ ሻለቃ ሳይሆን ፊት ላይ ከታት ምናምን ሳለ እዛን ሰዓት አንድነት ምናምን የለም ነበር እንደው የዛን ጊዜ ነው ምንም ብር ምንም ስለሌለን በቃ እንደ የሆነ ቀረጽ መኪና ነቀረጽ ወይም ደግሞ ምናምን ብለን ጓደኛዬ ጋር ሀብታሙ ጌትነት ይባላል ጓደኛዬ ከ8 ሰዓት ጀምሮ እስከ 12 ሰዓት አካባቢ አረቂ ቤት ነበር እዛ ያው የሆነ ኦባማ መኪና መጣ በኦባማ መኪና አስተቆሽ መጣ ተረቀኑ ተራያራት ቀን ነበር እዛ የሆነ ቢቲስ መኪና ያው በሁለት ቆም ሲል በሁለት ይሳተት እዛ ደግሞ ሌላ መኪና መጣ ያው ተመሳሳይ መኪና እዛ ሁለት ጥይት እንደተኮሱ መኪናው ወርታች ቆመ ነው ተኮሰን እንጂ እንደመተው ታላው እዛ ሲቆም የማን በቃ መሳሪያ ያዘ ሰው ነው ሊመታን ነው የሆነ ነገር ነው ብለን ተታነው ወዳብ እንደተሻገርና በሁለተኛ ቀኑ ወይ ሶስተኛ ቀኑ ቆሸለ እንደዚህ ነው ከ2 ሰዓት ከ1 ሰዓት ተኩል እስከ 2 ሰዓት አካባቢ በግምት እንደሞተ ዶክተር እንደሞተ ሰማ በቲክቶክ በሁለት ቀን ወይ ከ3 ቀን በፊት ነው በኋላ ነው የሰማው እንደ ሰውዬው እንደሞተ አላወኩም ለምን አልቀረውም ወደዛም ብሎ ራቁል ስለቆመ ሌላ ሰው ይመታን ነው መሳሪያ ያዘ ካምን ጻጻት ነው እስከ መጨረሻው ያው በቃ ያው በኢትዮጵያ ነው ሁለተኛው ወይ ሶስተኛ ዶክተር እንደሆነ ነው ሲሄድ በቀኝ በኩል ነው ብቻ ነው የተኮሰ አልተኮሰም አብሮኝ ነበር ልጅ አልተኮሰም ጥልቅ ሐዘን ተሰምቶኝ ማለት ከምችለው በቃ ወደ ከተማ ስገባ ብር ስለሌለኝ ሸጡት እሱ ልኬለት ነው የሸጠው ለማን እንደሸጠው አውቀን አለ ደጎሌ ሻለቃ ለነሱ ይሽጠው ለማን ይሽጠው ለነጋዴ ይሽጠው አላው እሱ ብሩ ጨመረፋ ነውና እሱን ሽጠለሽ የለኔ እንደሆነማ አልነጋውቁም ነው እሱ ሽጠልኝ ነው ጓደኛዬ ይላኩት የሆነ ነገር መቼም ያው እንዲቀጣ ወይም ደግሞ እኔም ወሰድ ያለበት እርምጃ ተወስዶ ያው እንትን እንዲል እፈልጋለሁ ያው ማስተላለፍ ያው መገዳደሉ ይቃል ነው ገበሬ ማለት አርሶም ይበላ ማለት መምረም ዶክተርም ሊሆን ይችላል ስለዚህ ሁሉ በየስራው በቃ ሰላም ቢሆን ወደ ስራው ቢመለስ ነው ሌላ ምንም